ዞን በበርካታ በሚዳሰሱና በማይዳሰሱ ታሪካዊና ተፈጥሯዊ መስህቦች የታደለ ምድር ነው። የወላይታ ሕዝብ የኦሞን ወንዝ ተፋሰስ ተከትሎ መኖር ከጀመረበት ጊዜ አንስቶ ማክበር የጀመረው ከማንኛውም መጤም ሆነ ሀገር በቀል ባህላዊ እምነቶች ጋር ያልተዳቀለ ለዘመናት ሲጠፋና ሲያንሰራራ የቆየ ዛሬም ድረስ መዝለቅ የቻለ የወላይታ ብሔረሰብ የዘመን መለወጫ ብስራት ነጋሪ ነው። ጊፋታ በረጅም የፀሐይ ወራት የወየበው ይህ የባለቀለም ደማቆቹ መልክዓ ምድር በክረምቱ የሰማይ ጠል ያለ እፎይታ ያለ ፋታ ሌትና ቀን እየረሰረሰ ነው። ዝናባማውን ወራት ተከትሎም ሜዳና ተረተሩ ሁሉ በልዩ ልዩ አዝዕርትና ልምላሜ ተሞሽሯል። እንዲህ በክረምቱ የሰርግ ልምላሜ የተሞሸረችው ምድር ሀገሬ ናት። ሀገሬ ኢትዮጵያ ናት። ከኢትዮጵያም ወላይታ ሶዶም ወላይታ አንድ ሁን፣ ህብረት ሥራ፣ መተባበርን አድርግ፣ ተቀላቀል ማለት ሲሆን እልፍ ሲልም በአብሮነት ውስጥ ያለ አንድ የመሆን ኃይል በክብርና ፍቅር የሚገለጥበት ሕዝብ ማለት ነው። እናም እኔ ዛሬ በዚህ ያለው በክብርና ፍቅር የተቀላቀለ አንድነት ውስጥ ይህች ከወላይታ ሶዶ ከተማ ጥቂት ወደ ፀሐይ መውጫው ፈቅ ብላም ታላቁን የዳሙታን ተራራ ተንተርሳ የተቆረቆረችው ኮካቴ ማራ ጨሬ ቀበሌ ናት። በዚች መንደር እንደ ማንኛውም የአካባቢው ነዋሪ እናት ባሎሜ የዛሬ 3 ወር ገደማ ለሚከበረው ለወላይታ የአዲስ ዘመን መግቢያ ጊፋታ ክብረ በዓል የሚያስፈልጉ ዝግጅቶችን ሁሉ ከወዲሁ ደፋ ቀና እያሉ ማሰናዳት ጀምረዋል። ጊፋታ የወላይታ ሕዝብ ማንነት ነው። የማንነቱ መገለጫ ልዩ ምልክት ጊፋታ በወላይታ ብሔረሰብ የዘመን አቆጣጠር ቀመር የአዲሱ ዘመን የመጀመሪያው ወር ስያሜ ነው። አሮጌውን ዓመት ከነጓዙ ሸኝቶ በብሩህ ተስፋና ፍቅር በምህረትና በይቅርታ ወደ አዲሱ ዓመት የሚሸጋገሩበት የሰላምና የደስታ ድልድይ ነው። ለዚህም ይመስላል የቄው አባቶች ጊፋታን በኩር ታላቅ
አብይ ሲሉ ቃሉን በቃል የሚፈቱት ይሄ የጊፋታ በዓል የጨረቃን ዑደት በመከተል በወላይተኛ እስያግና ናዋግና ሄዞግና ብሎ በመቁጠር ከመስከረም 14 15 እስከ 21 ባለው ጊዜ ውስጥ ባለች አንድ ሳምንት ውስጥ ቀን ቆጥሮ ሳምንታትን በማግኘት ሳምንታትን ቆጥሮ ወርን በማግኘት ወራትን ቆጥሮ አመትን በማግኘት በሚገኝ እሁድ ላይ ነው የሚውለው ሁሌም ቢሆን ማለት ነው። የእንሰት ተክል የምታትን ያህል ከሚያስደንቅ ንጥረ ነገሮቹና ለሰው ልጆች ከሚያበረክተው በርካታ አገልግሎት ጎን ለጎን ከዓመት እስከ ዓመታት ድረስ ሳይከሳና ሳይጠወልግ ለዘመናት እንዳበበ የሚኖር ልዩ የምድራችን ገጸ በረከት ነው። ከ150 በላይ ዝርያዎች ሲኖሩትም በተለይ በደቡቡ የሀገራችን ክፍል በወላይታ ዞን በደጋና በወይና ደጋ አካባቢዎች በብዛት ይበቅላል። እኚህ በቀለመ ደማቁ የወላይታ ብሔረሰብ አለባበስ ግርማ ይደፉት አባት ማራጎዳ ነው። የዚህ ቤት አዛዥ ናዛዥ ጌታ ናቸው። የጊፋታን በዓል እንዴትና ወዴት እንደሚያከብሩት የቆዩበትን የሐሳብ ጊዜ ጨርሰው ከቤት እመቤታቸው ጋር በመሆን ወደ ተግባር ተሸጋግረዋል። ከጎጆአቸው ግርጌ ደልበው ከደረሱት እንሰቶች መካከልም አውራውን እንሰት ከጓሮ ድረስ በመዝለቅ መርጠውና ማርጠው ለጊፋታ ዝግጅት እንዲውል ወስነዋል። ሐምሌ ሲገባ እሱ መጥቶ ባለቤቴ መጥቶ ከደበተም ካለበት ሳር ያጨደም ቢሆን ጠርቼው ጓደኞቼን ሰብስቤ የሚረዱኝን በጉልበት የሚረዱኝን ብቻዬን መፋቅ ስለማልችል ማለት ነው በጉልበት የሚያግዙ ጎረቤቶችን ሰፈር ያሉ ሰዎችን ጓደኞቼን እጠራቻለሁ። ባለቤቴ እኔን እንሰቱን ያሳያል። ከዛ እንሰቱን መፋቅ ጀምሬያለሁ። ለጊፋታ በዓል በሚደረገው ቅድመ ዝግጅት ውስጥ የሴት እናትና ልጅ ድርሻ ጫን የሚል ይመስላል። እናት ባሎሜም እንሰትን ፍቆና አደራጅቶ ለምግብነት እስኪበቃ ድረስ ያለውን እልህ አስጨራሽ ሚና በብቃት እየተወጡት ይገኛሉ። እንሰት ሲዘጋጅ ሲፋቅ ቆጮ ሁለት አይነት ነው። ጎላና ጎዴ ነው የሚባለው። ዝም ብሎ ቆጮና ወርቄ የሚባለው በጣም ደስ የሚልና መልካም ለመብላት የሚጣፍጥ ነው።
ይህንን ታዘጋጃለች። ቢደክመኝም ቤቴ ደስ ይበለው ልጆቼ ደስ ይበላቸው ካልኩኝ ሌላም ብዙ ምግብ ለማዘጋጀት እችላለሁ። አይ ማለ ሎ ሳሮዳይ ሎ ፍላቴ ሎ አጂ ሎ ዳይ ጊፋታ ሀላይታ ጋዋታኔ አገ ወዴ ከጋኪዲ ደስተኔ በኮካቴ ማራ ጭሪ ቀበሌ አባት ማራን ጨምሮ እኚህን አባቶችን ያሳሰበ ድርጊት በዚህ መንደር ተፈጽሟል። በወጣት ወንዶች ዘንድ ሊተገበር ይገባ የነበረው የጉታራ ወይም የደመራ ቅድመ ዝግጅት በሰፈሩ ወጣቶች መዘናጋት ሳቢያ ሰዓቱን ጠብቆ ያለመጀመሩ ደግሞ ለኚህ አባቶች መጨነቅ አብይ ምክንያት ነው። ኖአሟስ ጊዳኔ ቻታስ ሊሆነ ያኔ አሞሃጋ ኡባጥ ኤጊት አሞሃጥ ኤጊት ናቲካ ጉሊያ ጎቻናስ ኪዮና ጉተራ ኪዮና ኦሶ ጉሊያ ጊዲያ ጎቻና ኮምፒታ መለና አሞይ ዝላይቲ አሬ ሆነ ኦካሬሽ አይ ሄጋሽ ተመሳሳና እየቀረበ ሲያት በዚህ በሐምሌ ወራት ውስጥ ደግሞ የልጆች ሚና አለ። በአባት የሚመራ በአካባቢ ህብረተሰብ የሚመራ በአካባቢ ህዝብ የሚመራ የልጆች እንትን አለ። ያ ምንድነው? የደመራ እንጨት መሰብሰብ ማቆምና በእርዱ ዕለት ማታ የሚቃጠል። ስለዚህ የቤቱንም ልጆች የጎረቤቱንም ልጆች ለዚያ እንዲዘጋጁ ያደርጋል። አሁን ወጣቶቹ ነቅተዋል። የአባቶቻቸውን ተግሳጽ ተቀብለው ለደመራ ዝግጅቱ በመጠራራት መንቀሳቀስ ጀምረዋል። በዚህ ተሳትፎ ላይ ያልተካተተ ቀርቶም የዘገየ አንድስ የቀዩ ወጣት እንኳን ቢገኝ ግን አይጣል ትችት ከወዲሁ ይጠብቀዋል። ማዴቦ የአባት ማራ የበኩር ልጅ ነው። ታዲያ ድንገት በቤት ለቤት ሥራ ተጠምዶ ሳል ለደመራ ማቆሙ ቅድመ ዝግጅት ፈጥኖ ባለመንቀሳቀሱም ለአይጣል ትችቱ ሰለባ ሆኗል። ቤት ውስጥ ሆኜ የምሰራው ስራ ውጪ ወጥቼ ከነሱ ጋር አብሬ ይሄንን የደመራ ስርዓት እንጨት ቆርጬ ማምጣት እንዳለብኝ ሲነቅፉኝ ነበር በወላይትኛና ይሄንን ነቀፋ በመስማት አባቴ ደጅ ላይ ሆኖ ውጪ እንጨት እየፈለጠ ነበር እና ይጠራኛል። እሱ ሲጠራኝ ነው ሮጬ ወጥቼ ከነሱ ጋር ተቀላቅዬ ያው ያ እንጨቱን የመቁረጥና ደመራውን የማቆም ስራ ለመስራት ነበር ሮጬ ስወጣ ነበር። አሁን ማዴቦ ተቀላቅሏል። ከባለንጀሮቹም ጋር አብሮ ያዜመ ለደመራ ዝግጅት ብቻ እንድትውል በታሰበች እንጨትን ቆርጦም ደመራ ያዘጋጃል። ያው ይሄ ደመራ የሚቃጠልበት ወይም በእርድ ቀን ላይ የሚቃጠለውን ደመራ መነሻ በማድረግ እያንዳንዱን ተግባሮች ወይም እነዚህ የጉሊያውን የመሰብሰብ ከጓደኞቼ ጋር ዞሬ ሰብስቤ የማቆም ስራ ሲሰራ ነበር።
የወራቶቹ ሁሉ በኩር የአዲስ ዓመቱ የመጀመሪያ ወር ጊፋታን በድምቀት እንዲከበር ከሚያደርጉት ድባቦች መካከል ለአህያና ለአጋሰሶቹ ሁሉ በጭነት ብዛት ሞታቸውን የሚደግስላቸው ሐሪያ አይቆም የሻቱትን ወደውና ፈቅደው የማያጡበት ቦቦዶ በመጨረሻም ስለ ትርምስምሱ ስለ ምስቅልቅሉ ይህ ነው የማይባልለት ጦዞ የሚያጦዘው ናውዞ የሚያናውዘው የእብዶቹ ገበያ ጎሾ ከጊፋታ በዓል ባሉት 3 ሳምንታት ገነውና ደምቀው ቀጥ ብለው የሚቆሙ የገበያ አይነቶች ናቸው። ግን ያ የመጀመሪያው ሐሪያ ሐይቆ ገበያ ከሻጭ ይበዛል እንጂ ግዢ አነስተኛ ወፍ ሲጮህ ተነስቶ እስከ 12 ሰዓት ድረስ ነው የሚቆየው። የገበያ ባህሪው ጠባዩ ምን ይመስላል? እንካ ሀምጣ ነው። ምክንያቱም አማራጭ የለም። ሻጩም አሟጦ ይሸጣል፣ ግዢውም አሟጦ ይገዛል። ያ ቦቦዳ ነው። ጎሻ ገበያ እብድ እንደማለት ነው። ልክ ሁኔታው ባህሪው የእብድ ባህሪ ነው። የሰው አካሄድን በሙሉ እንደዚያ ነው። ልክ 12 ሰዓት ይሄዳል። የሚሄደውም ይሮጣል፣ የሚመለሰውም ይሮጣል። ሜቴ ከነዚህ ገበያዎች መካከል በተለይም ወደ ቦቦዶ ገበያ ወጣ ለጊፋታ በዓል መቆንጃ መዋቢያዋን ለመሸመት እንድትችል የሚያበቃትን ፈቃድ እንደ ቄው ልጃገረዶች ሁሉ እናቷን በማጀት ሥራ ውስጥ በማገዟ ወደ ገበያው ሄዳ ያሻትን እንድታስገዛ የሚያዝላትን የይለፍ ፈቃድ ከእናቷ አግኝታለች። ሜቴ ሎሚው እንሶስላው ቀለበቱ ከጊፋታ በዓል ማግስት እየደለቀች የምታዜምበትም ከበሮ ሁላ ሳይቀር አኩርፋም ተነታርካም አስገዝታለች። ስለዚህ ሎሚና ከበሮ እናት የመግዛት ግዴታ አለባት። አባት በዚህ ሁሉ ወጪ ሲጠየቅ ይሰጣል፣ አይከለክልም፣ ይሰጣል። አሁን በጊፋታ በዓል ወቅት የአባት ሁነኛ ሚና የሚገለጥበት ወቅት ደርሷል። አባት ማራ ከአካባቢው ሽማግሌዎች ዘንድ ስለሚጠበቅባቸው ድርሻ እያብሰለሰሉ ሳለ ከበስተኋላቸው የጎጆአቸው ፍርግርግ ግድግዳን ተገን አድርጎ የተሰቀለ የአንድ ሰው ምስልን በቅርበት አስተዋልኩ። ይህ የጦና ምስል ነው። ካው ጦና ጋጋም
ታላቁንና የገናናውን የወላይታን ንጉሣዊ ሥርዓት የመጨረሻ ዘውድ የደፋ ጦረኛ መሪ ከ1881 ዓመተ ምህረት ጀምሮ ግዛትን በማስፋት ተልእኮ እንደ ሀገር ተሙ የመጣበትን ግዙፉን የሚኒሊክ ሰራዊት ለ7 ዓመታት ሲሞግትና ሲያፈራርሰው ኖሯል። በተለይም በክፍለ ዘመኑ ባልተለመደ ስልት በንብ መንጋ ብቻ በመዋጋት ብረት የታጠቀውን የሚኒሊክን የጦር ክምር አፍረክርኮ በትኗል። የትግሬ ማላ 10ኛውና የመጨረሻው የወላይታ ንጉሥ ጦና በልዩ ጦረኛነት ስልቱ በባህር ማዶ ጻፍት ሳይቀር እልፍ የተነገረለት ጦና በ1886 ዓመተ ምህረት ከሁለቱም ወገን ወደ 200,000 ሰራዊትን ባረገፈ የጦር አውድማ ላይ በገዛ ወገኖቹ ሴራ ተጋልጦ ለሚስቱና ለልጆቹ ሲል እጁን ከሰጠ ሰራዊቱ ጋር ከነሙሉ ክብርና ጓዙም በ1887 ዓመተ ምህረት ለሚኒሊክ ሰራዊት ተማርኳል። ከምርኮ በኋላም ቢሆን በሁለቱ ወገኖች መካከል እርቀ ሰላም ወርዶ ወላይታን የኢትዮጵያ አንድ ግዛት በማድረግ ከሚኒሊክ በታች ሆኖ ገዝቷል፣ አስተዳድሯል። ንጉሥ ካውጦና ጋጋም አባት ማራ በቀያቸው ካሉ ወዳጆቻቸው ጋር በመሆን አባት ማራ ከቀያቸው ካሉ ወዳጆቻቸው ጋር በመሆን ለግፋታ በዓል የሚጠበቅባቸውን ድርሻ ለመወጣት አሁን ይወሰኑ ይመስላል። የዚህም ውሳኔ አብይ አጀንዳ የበሬ መግዛቱ ሥርዓት ነው። ይህም ከበዓሉ 3 ሳምንታት ቀደም ብሎ የሚፈጸም ይሆናል። ዶጋ ወጥ እንኳን ይረባና አይተዳናው እንዲተ ኑኒ ሃላይት ተወሳይ ጋላታ አኮ ግፋታ ሎኦ ሸማና ሸማና ታማነ አኮ ስሚት ታማነ ኢቻው ሻግዲ ኑኒ ማቃጫ ወጥ ዶጌ ግፋታ ሳይ ወደ ጋ ከሲ ሃይ ጊዜ አራ ወደ ደሽኒ ጊያገሊዲ ደዮ ቦራዲኮ ይህ በበሬ ጋጋታ የሚርመሰመሰው ገበያ የጊፋታ በዓል መቃረቡን ከሚያውጁ አብይ ምልክቶች መካከል አንዱ ነው። አላሬና ምን በተለይ ጋይራን ሎ አለ ታማ አያና አየራ ይኸው ለጊፋታ በዓል የሚገባውና የተገባው በሬ ተገኝቷል። አይደ ላቂደ ቦራ ላቂደ በጊፋታ በወላይታ የዘመን መለወጫ መዳረሻ ሰሙናት መካከል የሚደረገው ይህ የቅቤ ቁብ አንዱ የበዓሉ ድባብ ነው።
የጊፋታ በዓል መቃረብ ጊዜ ነጋሪ ከሆኑ ክስተቶች መካከል አንዷ የመስከረም ወርን አጋማሽ ብቻ ጠብቃ የምታብበው ኮርሜ ጨሻ የምትባለው አበባ ናት። እኔም በተሰጠኝ ምልክቷ ተከትዬ በቀዩ መንደር ወዲህና ወዲያ ስኳትን ሳስተሳት ሰነበትኩ። እርሷንም እንዳገኘኋት ሳውቅ ይህ የታላቁ የጊፋታ ወር ጅማሮ ነው ስል በልቤ አሰብኩ። ጊፋታ እጅጉን ተቃርቧል። የቦርዴና የጠላው የምግብ ዝግጅቱ ሁሉ በጥድፊያና በጥራት እየተዘጋጀ ይገኛል። ከዛሬ ጀምሮ ከውጪ የሚገዛዙ ነገሮች ሁሉ ከገበያዎች ከተለያዩ ከጊፋታ በዓል ገበያዎች ሁሉ ሰብስቤ ጨርሻለሁ። ቤት የሚገባውን ነገር አስገብቻለሁ። ከዛሬ ጀምሮ የማብሰሉ ዛሬ ለምሳሌ የመጠጥ ስራ ነው የሚሰራው። ነገ ቀጥሎ የራሱ ቀን አለ። የራሱ የሚሰራው ለነገ የተያዘ የራሱ ፕሮግራም አለው። በጉልበት ሊያግዙኝ ከመጡ ሰዎች ጋር አሁን የመጠጡን ስራ እየሰራው ነኝ ያለሁት። ልጄ አሁን እያነኮረች ነው አለች። እናቴ በቃ ዳታ ቦርዴ ባጭራ እሷ ሁሉ ጊዜ አመት ባል ስመጣ እሷ ስሰራ እሷን ሁሉ ጊዜ አግዛታለሁ። ካጠገቧ አልለይም፣ ትደክማለች። ስለዚህ ከሷ ጋር አብሬ ሆኜ አግዛታለሁ እሷን። ሜቴ ከማጀት መልስ ከባለንጀሮቿ ጋር በመሆን ለጊፋታ ማግስት አምራና ተውባ ወደምትታይበት ጨዋታዋ ለመታደም እየተዘጋጀች ነው። ከበሮ ይመታል፣ ይጨፈራል። ይህ የጊፋታዋ ዜማ የባጭራ ምሽት ነው። እናትና ሴት ልጇ ለወራት የተፈተኑበትን ልዩ ሙያ የሚያስመሰክሩበት ድንቅ ምሽት። ለጊፋታ ማባቻም የምግብ ፍላጎትን የሚጨምርና ልዩ የአመጋገብ ስርዓትንም ይዞ የሚመጣ እንግዳ ክስተት ነው። ወዲህ ደግሞ ሜቴ በዋዜማው ሌት እጆቿን በንሶስላ እያስዋበች ነው። ድል እስኪመስል ቅላቱ እስኪያብረቀርቅ እስኪያማልል ድረስ በኋላም ጀንበር ሳትላቀቅ የወላይታ የዘመን መለወጫ ጊፋታ በወፎች ኅብረ ዝማሬ ሲበሰር ሜቴ እንደ ቆነጀች ያለ ከልካይ ያለ ገደብ የጨዋታ ነፃነቷን ታውጃለች። የጊፋታ በዓል ሊከበር ባለው አካባቢ ማንም ሰው ከጥል ጋር ወደሚቀጥለው አመት አይሸጋገርም። አሁን የአዲሱ አመት ማባቻም ጊፋታ ተበስሯል። የቄው ሽማግሌዎች ተሰባስበው ቦርዴ እየተጎነጩ
በመንደሩ ዝነኛ ሰው ደጃፍ በሬውን ተመራርቀው ያርዳሉ። ይህ የእርድ ሥራ ተጠናቆ ስጋውን ለቡድኑ አባላት ከተከፋፈለ በኋላ የደመራ ማብራቱ ሥርዓት ጊዜውን ጠብቆ ይከተላል። የደመራውን ዝግጅት ተከትሎ መንደሩ በልዩ ልዩ ባህላዊ ዜማዎች እንዲህ ይደምቃል። ህዝቡ ሙሉ በሙሉ ባህሉን አጥብቆ የሚያከብርበትን ሁኔታ በመፍጠር በዩኔስኮ እንዲመዘገብ የማድረግ አቅጣጫ ነው የያዝነው። ይሄንንም ለማድረግ አሁን የጀመርነው ሂደት አለ። ዋናው ባህሉ በተለያዩ ምክንያቶች የጠፋ ስለሆነ ተመልሶ እንዲያንሰራራ ማድረግና ከዛ ጋር ተያይዞም ደግሞ የቱሪስት መስህብ ሆኖ ለአካባቢው ተጨማሪ ሀብት የሚፈጥር እሴት እንዲሆን ነው። ምንም ያነሰ ምንም የቀረ ነገር የለም። አሁን የአዲስ ዘመኑን መለወጥ ተከትሎ ወግና ስርዓት ባለው መንገድ ሲጫወቱ ሲጠያየቁ መሰንበት ነው። ጎረቤት ከጎረቤት ዘመድ ከአዝማድ በጊፋታ ማግስት እንኳን ከባድ ስራ ሊሰራ ቀርቶ ከጎረቤት እንኳን እሳት የማይጫርበት እንስሶችም ሆኑ ሰዎች በማረፍና በቅርብ የተገኘውን በመመገብ በደስታና በጫውታ የሚያሳልፉበት የደስታ የሐሴት ማግስታቸው ነው። በወላይታ የዘመን ቀመር ጊፋታ የአዲሱ ዓመት የመጀመሪያው ወር ቀንና ምሽትም የተከፋፈለው ቅርጫ ለማዕድ ይቀርባል። አባትም ያለፈውን ዘመን ዘክረው ስለመጣው ብሩህ ዘመን አመስግነው ለወዲያኛው ጊፋታም ከቁጥር ሳያጎላቸው በፍቅርና ሰላም እንዲያበቃቸው ፈጣሪን ያስባሉ። ሜቴና ማዴቦም በየፊናቸው በነግ ለሚያደሩት ጨዋታቸው ልባቸው እንደተሰቀለ ልባቸው እንደቆመ መተኛት አይቀር ያንቀላፋሉ። አሁን የጊፋታ ወር አንድ ብሎ ጀምሯል። ይህ ታላቅ ወር ነው። የወራት ሁሉ በኩር ለወላይታ